ለ2026 እስከ 2027 የትምህርት ዘመን ልጆን ለመዋለ ህጻናት ወይም ለአንደኛ ክፍል ለመመዝገብ እንኳን በደህና መጡ። የመዋለ ህጻናትና የአንደኛ ክፍል ምዝገባ ጃንዋሪ 19 የሚጀምር ሲሆን እስከ ፌብሩዋሪ 8 ድረስ ይቆያል። ምዝገባው የሚከናወነው በከተማ ማዘጋጃ ቤት ድረገጽ www.rishonlezion.muni.il ላይ ብቻ ሲሆን በዚያም ወደ ምዝገባው ስርዓት የሚወስድ ሊንክ ወይም መገናኛ ያገኛሉ። ምዝገባው በተገለጸው የምዝገባ ጊዜ ውስጥ እስከተከናወነ ድረስ ምዝገባውን ያጠናቀቁበት ቀን በልጁ ምደባ ላይ ምንም አይነት ተጽዕኖ አይኖረውም። እባክዎ ያስተውሉ፣ ልጆ በአሁኑ ጊዜ በከተማ መዋለ ህጻናት ውስጥ እየተማረ ቢሆንም እንኳን ለሚመጣው የትምህርት ዘመን በድጋሚ መመዝገብ ይኖርቦታል። የከተማው አዲስ ነዋሪዎች በከተማው ድረገጽ በኩል መመዝገብና የሚፈልጉትን ሰነዶች በዚያ መሰረት መጫን ይጠበቅባቸዋል። ወደ ምዝገባው ድረገጽ ሲገቡ የመመዝገቢያውን ወላጅና የልጁን መታወቂያ ወይም አይዲ ቁጥሮችን እንዲያስገቡ ይጠየቃሉ። የተደራሽነት ማመቻቻዎች የሚያስፈልጉ ከሆነ ወይም ልጆ ለህይወት አስጊ የሆነ አለርጂ ካለበት መረጃውን ለማዘመንና ተዛማጅ ሰነዶችን ለመጫን ትክክለኛ ጊዜው አሁን ነው። በመቀጠል የቤተሰብ ሁኔታውን እንዲያዘምኑ ይጠየቃሉ። እባክዎ ያስተውሉ፣ ነጠላ ወላጆች፣ ያላገቡ ወላጆች፣ የተፋቱ ወይም የተለያዩ ወላጆች የነጠላ ወላጅነት መግለጫ እንዲያሟሉና እንደ ቤተሰብ ሁኔታቸው ሰነዶችን እንዲጭኑ ይጠየቃሉ። በመቀጠል የሚፈልጉትን የትምህርት ዘርፍ እንዲመርጡ ይጠየቃሉ። በመኖሪያ አካባቢው አቅራቢያ የሚገኙ የትምህርት ተቋማት ዝርዝር ይከፈታል። እባክዎ የትምህርት ተቋማቱን በምርጫ ቅደም ተከተሎ መሰረት ይምረጡ። በመጨረሻም ለመዋለ ህጻናት ሲመዘገቡ የክፍያ መንገድ ያስገቡ። በምዝገባ ሂደቱ መጨረሻ ላይ የጽሁፍ መልእክት ወይም ኤስኤምኤስ እና የኢሜል ማረጋገጫ ማግኘቱን ያረጋግጡ። የምዝገባ ሂደቱ እንደተጠናቀቀ የሚቆጠረው ከስርዓቱ የማረጋገጫ መልእክት ሲደርሱት ብቻ ነው። እባክዎ ያስተውሉ፣ የምዝገባ ማረጋገጫውን ማስቀመጥ አለቦት። በትምህርት አስተዳደር ውስጥ የሚገኘውን የምዝገባና የምደባ ማዕከል በምዝገባ ወቅት በመረጡት ምርጫ መሰረት ልጆን ለመመደብ ሁሉንም ጥረት ያደርጋል። ሆኖም ምደባው በሙያዊና በስርዓታዊ ሁኔታዎች እንዲሁም ከአቅም አንጻር በሚቀርቡ አመልካቾች ቁጥር ላይ የሚመሰረት በመሆኑ ዋስትና ሊሰጥ አይችልም። ለመጀመሪያ ጊዜ ወደ ከተማ የትምህርት ተቋም ለሚገባ ልጅ ለብቁነትና ባህሪ ኮሚቴ ጥያቄ ማቅረብ የሚፈልጉ ወላጆች ማርች 31 ባልበለጠ ጊዜ ውስጥ በልዩ ትምህርት ምዝገባ ድረገጽ በመግባት ተዛማጅ ሰነዶችን መጫንና ጥያቄ መክፈት ይኖርባቸዋል። በልዩ ትምህርት ውስጥ ምደባ የሚከናወነው የብቁነትና ባህሪ ኮሚቴዎች ስራቸውን ካጠናቀቁ በኋላ ነው። እኛ በምዝገባና ምደባ ማዕከል በእናንተ ደስታ እየተካፈልን ለእናንተና ለልጆቻችሁ በሚመጣው የትምህርት ዘመን መልካም ስኬት እንመኛለን።